سنقبر قبر كوراتنا وكبر سنكفل قبر የገቢዎች ሚኒስቴር የተሰጠውን ስልጣንና ኃላፊነት መሰረት በማድረግ የሚጠበቅበትን እየተወጣ የሚገኝ የሀገሪቱ ቁልፍ ተቋም ስለመሆኑ አያጠያይቅም። በተለያዩ ሁኔታዎችና ጉዳዮች ላይ በሚሰራውም ጠንካራ ስራ የሀገሪቱን ገቢ ከዓመት ዓመት እያሳደገ ይገኛል። በያዝነው በጀት ዓመትም ከቢሊዮን ወደ ትሪሊዮን የሚደረገው ጉዞም ተጠናክሮ በመቀጠሉ በግማሽ ዓመቱ የተሰበሰበው ገቢ የዓመቱን ገቢ እንደሚሰበስብ አመላካች ሆኖ ማለፉን መዘገባችን ይታወሳል። ታዲያ ከሚሰበስባቸው የገቢ ምንጮች መካከል ለዛሬ ከመቀጠር ስለሚገኝ ገቢ ግንዛቤ የሚያስጨብጥ ፕሮግራም ልናስመለከታችሁ ወደድን። ያው አንድ ተቀጣሪ ከቀጣሪው ጋር ባለው የውል ስምምነት መሰረት በሚያደርጉት አግሪመንት የተለያዩ ጥቅሞችን ጨምሮ ከስራው ጋር በተያያዘ ለተወሰነም ላልተወሰነም ጊዜያቶች በሚሰራው ምክንያት የሚያገኘውን ገቢ ከመቀጠር የሚገኝ ገቢ ብለን እንጠራዋለን። ተቀጣሪ ማለት በሌላ ሰው መሪነት ቀጣሪ በመነለው አካል መሪነት ስር ሆኖ አገልግሎት የሚሰጥ ወይም ስራውን የሚያከናውን በጊዜያዊነት ወይም በቋሚነት ሊሆን ይችላል። ለዚህም ክፍያ የሚከፈለው አካል ነው። ስለዚህ ይህ ሰው የሚያገኛቸው ጥቅማ ጥቅሞች በህጉ የተዘረዘሩ ጥቅማ ጥቅሞች በአይነት ሊሆን ይችላል፣ በገንዘብ ሊሆን ይችላል። እነዚህ ሁሉ ከመቀጠር የሚገኙ ገቢ ተብለው ይጠቀሳሉ ማለት ነው። በፐርሰንት የሚከፈላቸው ሰራተኞች ይኖራሉ፣ በሰሩት ልክ ማለት ነው። እንደ ስራ ውላቸው እነዚህ በካሽ የሚከፈሉ ክፍያዎች ማለታችን ነው። በአይነት ደግሞ ተሽከርካሪ ሊመድብለት ይችላል፣ ቀጣሪው ቤት ሊሰጠው ይችላል። እንደዚህ አይነት የተለያዩ ካሽ ያልሆኑ ጥቅሞችን ሰራተኛው የሚያገኝ ከሆነ እነዚህም እንደ መቀጠር ገቢ ወይንም ጥቅም ተደርገው ይወሰዳሉ ማለት ነው። በግለሰብ ነጋዴዎች ጋርም ሊሆን ይችላል፣ ከኤንጂኦዎችም መንግስታዊ ከሆኑ ካልሆኑ ድርጅቶችም ከሃይማኖት ተቋሞችም ሊሆን ይችላል። የሚቀጠረው ዙሮ ዋናው ምንድነው? ምን ለመስራት ነው፣ በምን ያክል ጊዜ፣ በምን ደሞዝ፣ በምን ጥቅማ ጥቅም የሚለውን ቀርመው በጋራ በተግባቡት መሰረት የሚያገኘውን ገቢ ወስነው ስለሆነ ወደ ቅጥር የሚገባው በዛ መሰረት የሚያገኘውን ገቢ እንደ ጥቅል ከመቀጠር የሚገኝ ገቢ ብለን እንጠራዋለን። ከተለያዩ የሥራ ዘርፎች የሚሰበሰበው ገቢ መቀጠርን መሰረት ያደርግ እንጂ በተከታታይ በስራ ላይ መቆየት እንደ አንድ መስፈርት ግብር ይሰበሰብበታል። ይህም በወር ታስቦ የሚገባ ይሆናል። በእርግጥ በመቀጠር ውስጥ ሆኖ በገደብና ያለ ገደብ ከመቀጠር ገቢ ነፃ የሚሆኑም የገቢ አይነቶች እንዳሉ ሳይረሳ ማለት ነው። የመጀመሪያው ደሞዝ ወይም ምንዳ የምንለው ነው። የመጀመሪያው ብዙዎቹ ቀጣሪና ተቀጣሪ በጋራ ተስማምተውበት የሚገቡት የመጀመሪያው እንትን እሱ ነው። ምን ያክል ደሞዝ ትከፍለኛለህ ለምን ያክል ጊዜ የሚለው ማለት ነው። ወይም ደግሞ ለአጭር ጊዜ የሚሰሩ ከሆነም በተመሳሳይ ማለት ነው። ሌሎቹ እንደ ትርፍ ሰዓት ክፍያ፣ ቦነስ፣ በስራ አፈጻጸም የሚገኝ ስጦታ፣ ሰዎች በተለያየ ምክንያት ስራ ላይ ላይቆዩ ይችላሉ። በጤና ችግር ሊሆን ይችላል፣ በህይወት አለመኖር ሊሆን ይችላል። እንደዛ ሲሆን ደግሞ የስንብት ክፍያ የምንለው። ከዛ በተጨማሪ ደግሞ በጥቅማ ጥቅም መልክ በአይነት ገንዘብ ብቻ ሳይሆን በጥቅማ ጥቅም መልክም የሚገኙ ገቢዎች አሉ። ለምሳሌ ባንኮች ለሰራተኞቻቸው አነስተኛ ብድር ያበድራሉ አይደል? እንደነዚህ አይነት ከጥቅማ ጥቅም ገቢዎች የምንላቸው ደግሞ አሉ። እነዚህ ገቢዎች በሙሉ በመቀጠሩ ምክንያት ያተቀጣሪ የሚያገኛቸው ገቢ ናቸው። በገደብና ያለ ገደብ ነፃ የተደረጉ ገቢዎች አሉ፣ ከመቀጠር የሚገኙ ገቢዎች አሉ። ለምሳሌ በገደብ ነፃ የተደረጉ ከዛ ገደብ በላይ ከሆነ ደግሞ ግብር የሚከፈልባቸው ገቢዎች አሉ። ለምሳሌ የትራንስፖርት አለዋንስ በገደብ ነፃ የተደረገ ነው። ስለዚህ አንድ ሰው ከቤቱ ወደ ስራ ቦታው ከስራ ቦታ ወደ ቤቱ ለመመላለስ የሚከፈለው የትራንስፖርት አበል እስከ 600 ብር ድረስ ነፃ ነው። ከዛ በላይ ከሆነ ግን ግብር ይከፍልበታል ማለት ነው። እንዲሁም የስራ ባህሪያቸው አንዳንድ የስራ ባህሪያቶች ተዘዋውረው የሚሰሩ ስራዎች አሉ። እንደዚህ አይነት የስራ ባህሪ ላላቸው አካላት የሚከፈለው የትራንስፖርት አበል እንዲሁ እስከ 2200 ወይም የደሞዙን 1/4 ድረስ ከ2200 ግን መብለጥ የለበትም። እዛ ድረስ ነፃ ነው። ከዛ በላይ ከሆነ ግን ግብር ይከፍልበታል ማለት ነው። እንዲሁም የስራ ቦታ አስቸጋሪነት የሚከፈል አበል አለ። ይሄም ሲቪል ሰርቪስ ኮሚሽን ባወጣው የቆላማነት ደረጃቸው የተመደቡ አሉ። ከዛ በላይ ከሆነ ግን ይከፍልበታል። በመደበኛነት ደሞዝ የምንለው ይሄ በ30 ቀን ወይም ወር መሰረት ያደረገውን ገቢ የሚመለከት ነው። በተጨማሪ ደግሞ አሁን እንዳልኩሽ ኮሚሽን፣
በፐርሰንት ካስገቡት ገቢ ላይ በኮሚሽን የሚከፈላቸው ሰራተኞች ይኖራሉ። አበሎች ይኖራሉ። አበል ውሎ አበል፣ የትራንስፖርት አበል፣ እንደዚህ የበረሃ አበል፣ የሃርድሺፕ አላዋንስ የሚባለው ደግሞ ይሄ የስራ ሁኔታ አስቸጋሪነት አበል የሚባሉ አበሎችንም ሁሉ ጨምሮ የሚያጠቃልል ነው ማለት ነው የሚሆነው። በተጨማሪም ደግሞ ሰራተኛ ከስራ ሲለቅ ወይም ሲሰናበት የሚከፈለው ክፍያ ይኖራል። ይሄ ሰቨራንስ የሚባለው እሱንም ጨምሮ እነዚህን ጥቅሞች ሁሉ የሚያካትት ነው ማለት ነው። ከመቀጠር የሚገኝ ገቢ ስንል እነዚህንም ጥቅሞች ያካቱ። የገቢዎች ሚኒስቴር የመጨረሻዊ ገቢ መዳረሻ ይሁን እንጂ ከተቀጣሪ ግለሰብ ጀምሮ ገቢውን የሚሰበስቡ ተቋማት ጭምር ኃላፊነት በተሞላበት መንገድ የመንግስትን ግብር እንደሚሰበስቡ ይጠበቃል። ከሁሉም ባለድርሻ አካላት በታማኝነት ገቢውን ለሚፈለገው ዓላማ መዋል ለሀገር ያለው ሚና ቀላል የሚባል አይደለምና አንዳንድ ጊዜ ምን አለ መሰለሽ ተቀጣሪም የራሱን ስራ ግብር መጥቶ የሚያሳውቅበት የሚገደድበት አግባብ አለ። አንዳንድ ጊዜ ማለት ነው። ቀጣሪው ምንድነው የመጀመሪያው ነገር የተሟላ ሲቀጥር ውል መኖር አለበት። ከዛ በኋላ ደግሞ ክፍያ ሲፈጽም በአግባቡ መሆን መቻል አለበት። ከዛ በእነዛ ክፍያዎች ከታክስ ነፃ የሆነውና ያልሆነው ብሎ ለይቶ በአግባቡ ግብሩን አስልቶ ቀርሞ ቀንሶ ለምሳሌ የዚህን ወር በሚቀጥለው ከ1 እስከ 30 ባለው ለገቢ ተቋም አምጥቶ ማሳወቅ አለበት። አንዳንድ ቀጣሪዎች በማወቅ የሚሆን ባለማወቅ ምን ያደርጋሉ? የቀጠሩትን ሰው ደሞዝ ስራ ግብር ራሳቸው ይከፍላሉ። እንደዛ አይነት በህግ ትክክል አይደለም። መከፈል ያለበት ከተቀጣሪው ላይ ተቀንሶ ነው። እንደዚህ አይነት ሁኔታዎች ገቢ ተቋሙ በደረሰበት ሰዓት የሚያደርገው ያንን የተከፈለችዋን ግብር መጀመሪያ መክፈል ያለበት ሰውየው ያገኘው ጠቅላላ ገቢ አለ አይደል? ለምሳሌ 10,000 ቢቀጠል የዛን የተከፈለበት ስራ ግብር 10,000 ላይ ተጨምሮ እንደ አይነት ጥቅም ተጨምሮበት መልሶ ግብር ተሰልቶ በልዩነቱ እንዲጠየቅ ይደረጋል። ግብር ተቀጣሪው ማለት ነው። ግብር ቀንሰው የሚያስቀሩ ድርጅቶች፣ የሰራተኛውን ግብር የሚቀንሱ ድርጅቶች በመጀመሪያ የሰራተኛውን መረጃ በአግባቡ መያዝ አለባቸው። ተቀጣሪው ከስራ ውል ጀምሮ አጠቃላይ ተቀጣሪውን ሙሉ መረጃ አደራጅተው መያዝ ይኖርባቸዋል። በተጨማሪም ለውጦች ሲያጋጥሙ ሰራተኛ ሲለቅ የደሞዝ ለውጥ፣ የተለያዩ ለውጦች ካሉ ለታክስ ባለስልጣኑ በ30 ቀን ውስጥ መጥቶ ማሳወቅ ይኖርባቸዋል። በተጨማሪም የሰበሰቡትን ታክስ ለታክስ ባለስልጣኑ በወቅቱ ሰብስበው ማስገባት ይኖርባቸዋል ማለት ነው። ሌላው እና ዋናው ነገር ምንድነው? ታክስ የሚከፈልባቸውና ታክስ የማይከፈልባቸው ገቢዎችን ለይተው ማወቅ ይኖርባቸዋል ማለት ነው። በታክስ ሕጉ ላይ እነዚህ የሚከፈልባቸውና የማይከፈልባቸው ገቢዎች በዝርዝር የተቀመጡ ናቸው። ያለ አግባብ የሰራተኛውን ጥቅም ቀንሰው እንዳይመጡ አሊያም ደግሞ መቀነስ የማይገባቸውን ታክስ እንዳይቀንሱበት ወይንም መቀነስ ካለበት በላይ እንዳይቀንሱ ማለት ነው። እነዚህን ጉዳዮች ጠንቅቀው መለየት ይኖርባቸዋል ማለት ነው። ተቋማት ከቀጠሯቸው ሰራተኞች ኢንካም ታክሱን ሰብስበው ዊዝሆልድ አድርገው ለመንግስት የማሳወቅ ግዴታ አለባቸው። ስለሆነም በተዘረጋው የኤሌክትሮኒክስ አከፋፈልና የማሳወቅ ስርዓት መሰረት ገቢውን ግብሩን ሰብስበው የሚከፍሉ ይሆናል ማለት ነው። አሁን ኦንላይን ሆኗል። በፊት ይሰሩና የሰሩትን የተቀመጠ አሁን በቅርቡ የመጣ አይደል አፕዴት የተደረገው ሰንጠረዥ አለ። ከ2000 ብር በታች ነፃ፣ ከዛ እስከ 14000 ከዛ በላይ ደግሞ ከ14000 በላይ የሆነው ደግሞ 35% በ15 እና በ35% የሚከፈሉትን አማክሎ ነፃ ከተደረጉት ውጭ ያለውን ማለት ነው። በዛ መልኩ ካልኩሌት አድርጎ የሚጠበቀውን ስራ ግብር ገንዘቡን ገቢ ያደርግና በባንክ በኩል ኦንላይን ከሆነ ኦንላይን ራሱ ስለሚመራው ያሳውቃል። በበፊት በነበረው ማኑዋል ይመጣና ለገቢ ተቋሙ እንዳልኩሽ የአሁኑን ያለቀውን ወር በሚቀጥለው ከ1 እስከ 30 ባለው መጥቶ ያሳውቃል ማለት ነው በአካል። በአሁን ግን ኦንላይን እዛው ቤት ሆኖ ከ1 እስከ 30 ባለው ያሳውቃል ማለት ነው። በቀጣሪ ድርጅቶች ወይንም መንግስት ተቋም ውስጥም ከሆነ ሰራተኞች ያሉት በመንግስት በኩል ተቀንሶ ለታክስ ባለስልጣኑ በየጊዜው ገቢ የሚደረግ ነው የሚሆነው። እንግዲህ ገቢው በህገ መንግስቱ ላይ በግልጽ እንደተቀመጠው የመቀጠር ገቢ ግብር ወይም ኢምፕሎይመንት ታክስ የምንለው የክልሎች ድርሻ ነው።
ክልሎች ወይም ሰራተኛው የተቀጠረበት አካባቢ ላለው የሎካል መንግስት ታክሱ ተሰብስቦ በቀጣሪው በኩል ተቀንሶ ለታክስ ባለስልጣኑ ገቢ የሚደረግ ነው የሚሆነው። እንግዲህ ታክሱ መቼ ይከፈላል የሚለውን ስናይ ከ1 እስከ 30 ባለው ያለፈውን ወር የስራ ግብር በዚህኛው ወር ከ1 እስከ 30 ባለው ቀን ውስጥ ቀጣሪው ሰብስቦ ለታክስ ባለስልጣኑ ገቢ ያደርጋል ማለት ነው። በሌላ በኩል ግን ራሱ ተቀጣሪው ሰራተኛ ታክሱን ቀንሶ የሚያስቀርበትም ሁኔታ አለ። ቀጣሪው ብቻ ሳይሆን ሰራተኛው ራሱ ደግሞ ካገኘው ገቢ ላይ ታክሱን ቀንሶ የሚያስገባበት ሁኔታ አለ። እነዚህ ተቀጣሪዎች የትኞች ናቸው የሚለውን ስናይ በዲፕሎማቲክ መስሪያ ቤቶች ውስጥ ለምሳሌ ኤምባሲዎች፣ ቆንስላ ጽህፈት ቤቶች ውስጥ የሚሰሩ ሰራተኞች ታክሳቸውን ራሳቸው ቀንሰው በየ3 ወሩ ለታክስ ባለስልጣኑ እያመጡ አሳውቀው ራሳቸው ይከፍላል ማለት ነው። ልክ እንደ ነጋዴው እንዳከራዩ ማለት ነው። ከነዚህ ተቋማት ውጪ ደግሞ በዓለም አቀፍ ድርጅቶች ውስጥ የሚሰሩ እንደ ዩኤን፣ አፍሪካ ህብረት ምናምን ያሉ ተቋማቶች ውስጥና የነዚህ ኤጀንሲዎች ውስጥ የሚሰሩ ተቀጣሪዎች ቀጣሪው የዓለም አቀፍ ድርጅቱ ሳይሆን ታክሱን ቀንሶ የሚያስቀረው ራሱ ሰራተኛው ካገኘው ገቢ ላይ በየ3 ወሩ ታክሱን ለታክስ ባለስልጣኑ ያመጣል ማለት ነው። በሀገራችን ክልሎች በከፍተኛ ሁኔታ ከሚሰበስቡት ገቢ አንዱ የመቀጠር ገቢ ነው። የገቢዎች ሚኒስቴርም ቢሆን ቀላል የማይባል ገቢን ይሰበስባል። ከመቀጠር የሚገኝ ገቢ ከሰራተኞች በቀጥታ የሚሰበሰብ በመሆኑና በግልጽ የሚታወቅ ገቢ በመሆኑ በባህሪው እውነተኛ ነው። ፋይዳውም በሀገር ገቢ ድርሻ ውስጥ በጉልህ የሚታይ ነው። ትንሽ የሚመስል ግን እንደ ሀገር እኛም ብዙ ጊዜ የምንናገረውም ትክክለኛ ግብር ከፋይ የተቀጣሪ ግብር ከፋይ ነው ብለን እናምናለን። ማለት ቀጣሪው ካልደበቀለት ካልሆነ በስተቀረ ከተጣራ ገቢው የሚገኝበት ሰፊ እንትን ያለው እሱ ላይ ነው። ቀላልም የማይባል ቁጥር የያዘ ነው። ለግብር ባህላችን መዳበርም ትልቅ አስተዋጽኦ አለው። ለምን ደሞዝ መክፈሌ ከኔ የስራ ግብር እየተቆረጠ መሄዱ ከእያንዳንዱ ተቀጣሪ ላይ የአስተሳሰባችንን እኔም የሀገር ድርሻ አለኝ የሚለውንም እንትን በውስጣችን እንድንወስድ ያደርጋል። በትክክል ወደ ውስጥሽ እንዲገባ እያንዳንዱን ነገር ባየሽ ቁጥር ያንቺም አስተዋጽኦ እንዳለበትም ያሳምናል። እንግዲህ ግብር ወይንም አንድ ሀገር የሚለማው የተለያዩ ለህብረተሰብ የሚያስፈልጉ መሰረተ ልማቶችም ሆኖ ልማቶች የሚደረጉት ከግብር በሚሰበሰብ ገቢ ነው በአብዛኛው። ስለዚህ ከመቀጠር የሚገኘው ገቢ ደግሞ አንደኛው የግብር አካል ነው ማለት ነው። ታክሱም የሚሰወርበት እድል ብዙ አይደለም። ስለዚህ ብዙ ገቢ ነው ከዚህ ሴክተር የሚገኘው። ቀላል የማይባል ለሀገር ኢኮኖሚ ለሀገር ገቢ ቀላል የማይባል አስተዋጽኦ የሚያደርግ ነው ማለት ነው። ተቋማት በውክልና ከእያንዳንዱ ግለሰብ የሚሰበስቡት ገቢን በትክክል ለገቢ መስሪያ ቤቱ ማስረከባቸው የግድ ነው። በዚህ ሂደት ሁሉም ጥንቃቄ ሊወስድባቸው የሚገቡ ጉዳዮች ከግምት ገብተው ገቢው ሊሰበሰብ ይገባል የባለሙያዎቹ ማሳሰቢያ ነው። ቀጣሪ ድርጅቶች ያው ታክሱን በእነሱ በኩል ተቀንሶ እንዲመጣ ያው ወኪል ናቸው ማለት የታክስ ባለስልጣኑ ወኪል ናቸው። ስለዚህ መቀነስ ያለበትን ግብር በአግባቡ በታክስ ሕጉ መሰረት የታክስ ሕጉን በደንብ በመረዳት ታክስ መደረግ ያለባቸውን ገቢዎች በአግባቡ አውቆ ታክሱን ቀንሰው በወቅቱ ለታክስ ባለስልጣኑ ገቢ ማድረግ ይኖርባቸዋል። ተቀጣሪውም እንደዚሁ የሚከፍለው ግብር ለሀገር ልማት መሆኑን አውቆ ያው ታክሱን በአግባቡ እንዲከፍል መልእክት ማስተላለፍ እወዳለሁ። ግብር ከፋዮች በጊዜው አሳውቀው በተቀመጠው የጊዜ ገደብ ውስጥ አሳውቀው መክፈል ይጠበቅባቸዋል። ከዛም በተጨማሪ ትራንስፈር ገንዘብን ሲያደርጉ በትክክል የተቋሙ አካውንት ነው ወይ እያስገቡበት ያለው የሚለውን እርግጠኛ መሆን አለባቸው። ከዛም በተጨማሪ እንደ ጥንቃቄ ጭምር ማስተላለፈው የተለያዩ ለውጦች ሲኖሩ ሰራተኛ ሊለቅ ይችላል። የተለያዩ ለውጦችም ሲኖሩ እንዲሁ ለተቋሙ ማሳወቅ እንዳለባቸው ግብር ከፋዮች በዚህ አጋጣሚ ማሳወቅ እፈልጋለሁ።